ስደትና እድሜ በሚል ርዕስ ከዛሬ ከኔ ጋር ቆይታ እናደርጋለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር ቆዩ። አክብሮት ግብዣ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ለእናንተ ይሁን። የእግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልላችሁ። የኔ ተወዳጅ ቤተሰቦች ስለምታበረታቱኝ መልካም አስተያየታችሁ ስለምትሰጡኝ ከልብ አመሰግናለሁ። ዛሬ ወደ ርዕሳችን እንሂድ። እድሜና ስደት በሚል ርዕስ ነው ዛሬ እንግዲህ ቆይታ እናደርገው። እኛ ስደት ላይ ስንኖር በስደቱ ዓለም ስንኖር እድሜያችን ምንም ላይ መስለን ይችላል። ይሄ ግን ነገር ከግንዛቤ ያስገብታችሁ ታውቃላችሁ? አስባችሁ ታውቃላችሁ? እድሜ እንዴት ነው ብላችሁ ተመልክታችሁ ታውቃላችሁ? ፓርትነሮቼ ማለት ነው፣ የኔ ጀግኖች ሴቶች ማለት ነው፣ የኔ ጀግና እህት ሴት አስበሽው ታውቂያለሽ? ስደት ላይ የኖርሽ ስንት ዓመት ነው? እዚህ ሀገር ስንት ዓመት ነው የኖርኩት? ኦር የቆየሁት ስንት ዓመት ነው? ምን አተረፍኩኝ? እና እድሜ ስንት ነው? ከዚህ በኋላስ የሚለውን ነገር አስበሽው ታውቂያለሽ? የእውነቴን ነው የምላችሁ። ይሄ ነገር መቼ መሰላችሁ ለእኔ ጥያቄ የሆነብኝ ማለት ነው። ለእኔ በጣም ጥያቄ የሆነብኝ ይሄ ነገር የሆነ ቀን ሚዲያ ላይ ማለት ነው አንድ እህቴ ልጅ በመፈለግ ምክንያት ትዳር ፍለጋ ትዳር እየፈለገች ደግሞ ከአንዱ ደላላ አንዱ ደላላ እየሄደች ይቅርታ እዚህ ነገር ላይ ስለሳቁኝ ይቅርታ አድርጉልኝ 300,000 ብር እስከ 300,000 ብር አወጣው። ምን ፍለጋ? ትዳር ፍለጋ። ትዳር ግን በፍለጋ አይደለም። ትዳር የሚሰጠው ከእግዚአብሔር ነው። ልጅም የሚሰጠው ከእግዚአብሔር ነው። ግን እድሜና ጊዜን በአግባብ ያለ መጠቀሙ ዋነኛ ምክንያት አሁን ላይ ልጅ ለመፈለግ ያላት የልጅ ጉጉት የልጅ ፍቅር ብቻ ያለ መሆንና ከሰው ጋር ለመሆን ያላት ጉጉት እድሜ ሲገፋ አይደል ሁሉ ነገር ፍንትው ብሎ የሚታየው እና በዛ ምክንያት ያንን ሁሉ ብር እስከ 300,000 ብር መበላት ድረስ የደረሰችው በዚህ ምክንያት ነው ማለት ነው። በዚህ ሰዓት ነው እኔ ትዝ ያለኝ እኔስ አረብ ሀገር ነው ያለሁት፣ ስደት ላይ ነው የምኖረው፣ እሷስ በኢትዮጵያ ነው የምትኖረው። እኔስ እድሜ ስንት ነው ግን? እዚህ ሀገር ግን 6 ዓመት ነው የቆየሁት። መቼ ነው ግን ወደ ኢትዮጵያ የሚሄደው? ካልኩሌት ማድረግ ጀመርኩ ማለት ነው። ካልኩሌት የዛን ቀን ቁጭ ብዬ እውነቷን እኮ ነው። እውነቷን ነው። እድሜ ከሄደ በኋላ እሱ ካለፈው በኋላ ልጅና ብልኬት ሊመጣ ነው። ብዬ እድሜውን ጊዜውን የመጣሁበትን የሚሄድበትን አልኳችሁ ካልኩሌት ሳደርግ ነበር። ካልኩሌት ሳደርግ ነበር እንደኔ ማለት ነው። በእሷ ንግግር ድንግጥ ብላችሁ ማለት ነው ካልኩሌት ያደረጋችሁ ካላችሁ ኮሜንት ላይ አስቀምጡ። ይሄን ሀሳቤን ሼር ማድረጋችሁ የኔ ተወዳጅ ቤተሰቦች አስተያየት መስጫ ላይ አስተያየት ስጡኝ፣ አበረታቱኝ። ያው ጀማሪ አይደለም፣ አበረታቱኝ። ሀሳብ የተመቻችሁ ላይክ አድርጉልኝ፣ ባይመቻችሁም ግድ ነው እኔን አበረታቱኝ። ሀሳብ መስጫ ላይ ምልከታችሁን አስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። እዚህ ጋር ወደ ቁም ነገሩ ስመጣ ከጮጉቱ እንውጣ፣ ቁም ነገር ላይ እንውጣ። ቁም ነገር ላይ ስመጣላችሁ በስደት ሀገር ስንኖር ከኢትዮጵያ ወጥተን እዚህ ሀገር እየኖርን ሳለ ብዙ ሀሳቦች ብዙ ነገሮች ለማከናወን እናስባለን። ኢትዮጵያ ትተን እዚህ ሀገር ስንመጣ ቤተሰቦቻችን ያሉበትን ነገር ለመለወጥ የራሳችንን ሁኔታ ለመለወጥ ምናምን ብዙ ነገር ሀስበን ነው እዚህ ሀገር የምንመጣው ማለት ነው። ያንን ያሰብነውን ነገር ለማከናወን ብዙ ጊዜ እንፈጃለን። አረብ ሀገር ስንኖር ብሩ የሚከፈለን እኮ ትንሽ ነው አይደል? በኢትዮጵያ ሲቀየር ይሄን ያህል የሚባል አይደለም። ስለዚህ ያ ነገር እኛ እዚህ ሀገር እድሜያችንን እንድንፈጅ ያደርገናል። ደግሞ እኛ ንቁ ሆነን እድሜያችንን ጉልበታችንን ካልቆጠብ ነው በአግባቡ ካልተጠቀም ነው ኢትዮጵያ ላይ ሰርተሽ መቀየር ትችያለሽ። እዚህ ሀገር ግን እርሾ ለመያዝ በጣም መልካም ነው። ትላንትናን የተሻለ ለማድረግ አንቺ ራስሽን ለመቀየር ሳይሆን ትላንትናን ብቻ የተሻለ ለማድረግ ትላንትና ከነበርሽበት አንድ እርምጃ ለመራመድ በጣም አሪፍ ነው ማለት ነው። ለምን እኔ አሁን ለምሳሌ ስደት አይለውጥም ቢባል ነው ይለውጣል። እንዴት መሰላችሁ የሚለውጠው? እኛ ካወቅንበት ነው። እኛ ካወቅንበት በደንብ ይለውጣል። የተወሰነ ነገር በእጃችን ይዘን ኢትዮጵያ ገብተን ኢትዮጵያ ላይ የምንፈልገውን ነገር እየሰራን
የተሻለ ኑሮ ለመኖር አይደለም። ለምሳሌ ምኞት እዚህ ሀገር ቅብር ብለሽ ምናምን እንደሚኖሩት ይሄን ሴፍ ታደርጊያለሽ፣ እዛ ይሄን ሰርቼ ያንን አድርጌ እኖራለሁ ብለሽ ታስቢያለሽ። ኖ እንደዛ ማሰብ ያለብሽ እንደ ሁኔታሽ፣ እንደ ሀገርሽ አብቃቅተሽ እድሜሽን ለመቆጠብ። እውነቴን ነው የምላችሁ። አረብ ሀገር ስንኖር እድሜያችንን እድሜያችንን እናቃጥላለን፣ ጉልበታችንን እንጨርሳለን እንጂ በጉልበትሽ ልክ በምትለፊው ልክ አይደለም የሚከፈልሽ አይደል? ግን እግዚአብሔር ይመስገን ከኢትዮጵያ በተሻለ ነገር ነው የምንሰራው። እግዚአብሔር ይመስገን። ከኢትዮጵያ ውስጥ ቤት ሰራተኛ ከመሆን እዚህ ሀገር የቤት ሰራተኛ መሆን ትልቅ ነገር ነው። ለምን እግዚአብሔር ደግሞ መልካም ቤት ካስገባሽ በጥሩ ደሞዝ እንኳን ባይሆን ጥሩ ፊት አይተሽ ትሰሪያለሽ፣ ታገኛለሽ። ግን ያንን የምታገኘውን ነገር ያንን የሰራሽውን ነገር በአግባቡ መጠቀም ስትችይ ነው። በአግባቡ መጠቀም ስትችይ፣ ገንዘቡን በአግባቡ መያዝ ስትችይ፣ የተወሰነ እርሾ ከያሽ ሀገርሽ ገብተሽ ሀገርሽ ላይ የሆነ ነገር እየሰራሽ መኖር። ፓርትነሮቼ የዛሬ ትልቁ መልእክቴ ለፓርትነሮቼ ነው። እኔ ያው መልእክቴ ሁሉ ጊዜ ለፓርትነሮቼ ነው አይደለም? የኔ መልእክት ሁሉ ጊዜ ለፓርትነሮቼ ነው እና ይሄንን ምለው ለምንድን ነው? እውነት ለመናገር እዚህ አገር እድሜ ነው የምንጨርሰው እንጂ የተሻለ ነገር አድርገን አይደለም ወደ ኢትዮጵያ የምንገባው። ተትላንትን ዛሬ የተሻለ እናደርጋለን እንጂ ራሳችንን ቀይረን አይደለም የምንገባው ማለት ነው። ስለዚህ እድሜያችንን በአግባቡ ዛሬ አንቺ የምትረጃቸው ሰዎች እስኪ በተለይ አሁን ኢትዮጵያ ውስጥ ያሉ ቤተሰቦቻችንን የምንደግፍ ሰዎች ስንቶቻችን ነው? በተለይ ታናናሽ ወንድሞች ካላችሁ እህቶች ካላችሁ እንደዚህ ሆንኩ እንደዛ ሆንኩ ሲሉ ለነሱ እየደጎምኩ ለቤተሰብ ለእናትም ለአባትም እየደጎምሽ ለሆነ ነገር የወጪ እየደጎምሽ ብዙ ነገር እያደረግሽ እዚህ ሀገር ትኖራለሽ። ዛሬ ያስተማርሻቸው ልጆች ወንድሞችሽ ከበታችሽ ያሉት ያስተማርሻቸው ኦር የዳርሻቸው ባንቺ ገንዘብ እኮ ነው። ኢትዮጵያ ደግሞ አንቺ ደክመሽ አተሽ ኢትዮጵያ ውስጥ ስገቢ ማንደራስ የራስሽን ልጅ የሚያክል የለም። የራሳችሁ ልጆች ትዳር ኖሯችሁ ልጅ ኖሯችሁ እዛ ላይ የሆነ ነገራችሁን ለማሻሻል የመጣችሁ ሰዎች እሰየው እንኳን እግዚአብሔር ረዳችሁ እላለሁ። ግን ትዳር ሳይኖራችሁ ከቤተሰቦቻችሁ እዚህ ሀገር የመጣችሁ ከዚህ አገር ገብቼ ትዳር ይዛለሁ ልጅ ወልዳለሁ የምትሉ እህቶቼ በደንብ አድምጡ። ለምንድነው በደንብ አድምጡ ስላችሁ እድሜያችሁ የእውነት እድሜ ገደብ አለው። የሴቶች እድሜ ተቆጥቦ ነው የሰጠን አይደል? የሆነ ጊዜ ድረስ የሆነ ነገራችን ስቶፕ የሚያደርግበት ነገር አለ። እዛ ድረስ እስክትደርሺ አትጠብቂ። ስደት ላይ ቤተሰብ በመጠኑ ረዳሽ አይደል? ሰየው ረዳሽ። የሆነ ነገር ለራስሽ እርሾ ያሻል ግቢ። አሁን እቺ እህቴ አሁን ሚዲያ ላይ ሰሞነኛ ወሬ ነው። እሷ በዋነኝነት መጨረሻ የቃለ መጠየቋ መጨረሻ ላይ ያለችው ምንድነው? እኔ ውሃ የሚያጠጣኝ ሰው ፈልጋለሁ፣ ትን ቢለኝ ቢያመኝ ከሰው መኖር ፈልጋለሁ፣ ልጅ የለኝም፣ በልጅ ምክንያት ቤተሰቦቼ እንዲህ ይሉኛል፣ እህቶቼ እንደዚህ ይሉኛል። አየሽ አንቺ በትዳርሽ ስትኖሪ ነው የምትከበሪው። በልጅ ስትባረኪ ሰጪው እግዚአብሔር ነው። ትዳርንም እግዚአብሔር ነው የሚሰጠው፣ ልጅንም እግዚአብሔር ነው የሚሰጠው። ግን አንቺ በትዳርሽ በልጅ ስትባረኪ ቤተሰቦችሽም ያከብሩሻል። አለዛ ግን አንቺ ይኸው እህታችንን ድሮ ባለኝ ጊዜ ስረዳቸው ነበር አለች። ዛሬ ደግሞ እሷ ስታጣ እሷ በቃ አለ አይደል የመድከም ነገር ላይ ስትሆን በሆነ ምክንያት እላፊ ሲነጋገሩ አያችሁ በምን አይነት ንግግር እንደሚናገሯት በዛ ነገር ንግግር ይናገራታል። ይሄን ነገር እንዲህ ብዬ እዚህ ጋር እኔ እንደዛ አይነት ቃል ማስተጋባት አልፈልግም አልወድም። ግን ከዛ መልከታዬን ብቻ ነው ሼር ማደርጋችሁ ማለት እያደረኳችሁ ያለሁት የታዘብኩትን የተመለከትኩትን እና እኛም ነገ ያውነን ዛሬ ነቅተን ካለንበት ሁኔታ እኔ ስንት ዓመቴ ነው? ምንም ችግርም የለውም እኮ እድሜሽን ለራስሽ ማወቅሽ። እዛ አሁን በአደጉት ዓለማቶች እድሜ ይሄን ያህል ነው ብሎ መናገር ምንም ችግር የለውም። እኛ ሀገር ሲሆን ግን የኛዎቹ ለመደበቅ ይታትራለን። እድሜ መደበቅም ምንም እንትን የለውም። ለራስሽ እድሜሽን ይሄን ያህል ዓመቴ ነው ከዚህ እስከዚህ ዓመት እንደዚህ ሊኖረኝ ይገባል
ትዳር ሊኖረኝ ይገባል፣ ልጅ ሊኖረኝ ይገባል ብለሽ ማሰብ አለብሽ። እዚህ ሀገር የምትኖሪ ሴት ማለት ነው። ሴት እህቴ እዚህ ሀገር የምትኖሪ የኔ ፓርትነር፣ የኔ ጀግና ሴት፣ የአረብ ሀገር የምትሰሩ ልጆች እኔም አለሁበት። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ለምን መሰላችሁ? እኔ ብዙ አረብ ሀገር ውስጥ ቻሌንጅ የሚያደርግ ነገር አለ። ከኢትዮጵያ ውስጥ በዚሁ ደግሞ በኢትዮጵያ ውስጥ ደግሞ ቤተሰቦች ከየገጠሩ ቤተሰቦች ወደ አረብ ሀገር ልጆችን የምትልኩ እድሜያቸውን አማክላችሁ ብትልኩ መልካም ነው። በሰሞነኛ በዚህ ማያይዥ የሆነ ነገር ልል አንድ ትንሽዬ ልጅ ትንሽ ናት የእውነት ለመናገር እንደዛም ስታለቅስ ብዙ ነገር ስትሆን በጣም ነው አንጀቴን የበላችኝ ያስለቀሰችኝ። የእውነት ታናሽ እህቴን የመሰለች በጣም ነው ያለቀስኩት ከሷ ጋር ማለት ነው። ግን ምንም ማድረግ አትችልም። እና ያንን የታዘብኩት ምንድነው ቤተሰብ ላይ ነው የታዘብኩት። እድሜዋ አእምሮዋ ሳይበስል እድሜዋ ጠንካራ ሳይሆን ያንን ነገር ቻሌንጅ አድርጋ መጋፈጥ በማትችልበት ሁኔታ ወደ አረብ ሀገር ሴት ልጅ መላክ በጣም ከባድ ነገር ነው። በጣም ቤተሰቦች ለልጆቻችሁ እዘኑላቸው። ልጆቻችሁን እድሜያቸውን አማክላችሁ ብትሰዱ መልካም ነው። እናንተ ዛሬ ልጆቻችሁ ወደ አረብ ሀገር መሰደዳቸውን መላካችሁን እንጂ ልጆቹ እዚህ አረብ ሀገር ምን ይገጥማቸዋል የሚሉትን አታስቡ። ነገር ግን ያን ተሰደደች እናንተ በየወሩ ያንን የሚሰጣችሁን ገንዘብ ነው የምታስቡት። የዛ ትላንትና የተሻለ ነገር እንዲሆንላችሁ ነው የምታስቡት። እንቺ ልጅ ደግሞ እንደዛ ሆና እዚህ ሀገር ለስንት አመታት ኖራ ለእናንተ ሁሉን ነገር እያደረገ የእናንተን ህይወት ቀይራ የእናንተን ሁኔታ ቀይራ እዚህ ሀገር ኖራ ነገ ደግሞ እዛ ሀገር ደክማ ስትመጣ ብዙም ቤተሰብ በፍቅር አይቀበልም። እግዚአብሔር የባረካቸው ቤተሰቦች ካልሆኑ በቀር ማለት ነው። የእውነት ያንቺን ልጅ ሳያት በጣም ነው ያዘንኩት፣ በጣም ነው ያሳዘነችኝ። እና እንደዚህ ባታደርጉ መልካም ነው እላለሁ። ዛሬ እንግዲህ ስደትና እድሜ በሚል ነው አብረን ቆይታ ያደረግነው እና እናንተም ደግሞ ከዚህ መልከታችሁ የኔን መልከታ የኔን ትዝብት እና የኔን ሐሳብ በዚህ መልኩ ሼር አድርጋችኋለሁ። እናንተ የኔ ውድ ቤተሰቦች እናንተም ደግሞ መልከታችሁን ሐሳባችሁን አስተያየት መስጫ ላይ አስቀምጡልኝ፣ አበረታቱኝ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ፣ ከኔ ጋር ሆኖ እላችኋለሁ። የኔ ተወዳጅ ቤተሰቦች ክበሩልኝ፣ ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ ብያለሁ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛልኝ። እወዳችኋለሁ የኔ ተወዳጆች።